Hell yeah, from the river to the sea, Palestine must be, will be, inshallah, it will be free. ቆይ እስኪ ጠብቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ የተከበራችሁ ቻናል ተከታታዮች ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። ለቻናሉ አዲስ ከሆናችሁ እንግዲህ ኢንሻአላህ ጠቃሚ የሆኑ መረጃዎችና ዲናዊ የሆኑ ነገሮችን በዚህ ቻናል እለቃለሁ። አበረታቱኝ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ወደ ቪዲዮ ይህ የምታዩት ራፐር እንግሊዛዊ ቦብ ቫለን የተባለ ራፐር ነው። በኮንሰርቱ ላይ የተናገረው ንግግር ብዙዎችን አስደንግጧል። Have you heard this one though? Death to the IDF. Death to the IDF. Death to the IDF. አላሁ አክበር። ይህ ራፐር እውነታውን አጋልጧል። ይህ ራፐር የተናገረው ንግግር ፍትህ ለፍልስጤማውያን፣ ፍልስጤም ነጻ ትወጣለች፣ ሞት ለአይዲኤፍ ለእስራኤል ወታደሮች ነበር ያለው። ብዙዎች በዚህ ቪዲዮ በጣም ደንግጠዋል። እናም ቢቢሲ ላይ ላይቭ ላይ እየተተላለፈ ነበር። የእንግሊዝ መንግስትም ይህንን ንግግር ከሰማ በኋላ ይህንን ራፐር ተችቷል። ሙስሊም ባትሆኑ እንኳን እውነተኛ ሰው ከሆናችሁ ይህን ግለሰብ ትደግፋላችሁ። ፍልስጤም ነጻ ትወጣለች ኢንሻአላህ። ሁላችሁም ኮሜንት ላይ ፍሪ ፓለስታይን በማለት ይህን መረጃ በደንብ ሼር፣ ኮፒ ሊንክ፣ ዲዩት ፖስት አድርጋችሁ ለሁሉም አድርሱ። ተባይነት ያላቸው በሙሉ እንግዲህ ፓለስታይን እያሉ ይገኛሉ። እንደዚህም ደንቆሮና ራስ ወዳድ ደግሞ እንግዲህ ፍሪ ፓለስታይን የሚሉ ሰዎችን እየተቃወሙ ይገኛሉ። እኛም እንቀጥላለን። ፍሪ ፓለስታይን ኢንሻአላህ። Each and every single time. Alright, some of you lot might know this next one. This one is wicked. This one is bad. This one is wicked and bad. Moshed it. Free. Alright, but have you heard this one though? Death to the IDF. 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 Hell yeah, from the river to the sea, Palestine must be, will be, inshallah, it will be free. Hell yeah, from the river to the sea, Palestine must be, will be, inshallah, it will be free. ፍሪ ፓለስታይን ፓለስታይን። እንግዲህ አውሮፓውያኖች በራሳቸው አካሎች እንግዲህ አንገታቸውን እየታነቁ ይገኛሉ። የፍልስጤም ሙስሊም ወንድሞቻችን ደምና ስቃይ እንግዲህ የምዕራባውያንን እንግዲህ መሪዎች በየበራቸው እያንኳኳ ይገኛል። በራሳቸው ህዝቦች እንግዲህ ፍሪ ፓለስታይን እየተባለ ይገኛል። ራፐሮች ሳይቀሩ እንግዲህ በሰሞኑ ፍሪ ፓለስታይን፣ ሞት ለእስራኤል ወታደሮች እየተባለ ይገኛል። እንግዲህ ይህንንም እያወገዙ ይገኛሉ። ቢሆንም ግን እውነት መነመናቸች እንጂ አትሞትም ነው የሚባለው። እንግዲህ ወደፊት ይዘልቃል። እነሱ ቢከላከሉትም እንግዲህ ይህ ትክክል የሆነ ንግግር አይደለም ብለው ወጥተው ለመቃወም ሞክረዋል። እንግዲህ ሁሌም ቢሆን ዓለም በተቃራኒ ነው የቆመችው፣ በእውነት ተቃራኒ፣ በሐቅ ተቃራኒ ነው የቆመችው። ድምጻዊ ሞት ለእስራኤል ወታደሮች ሲል በመዝፈኑ የእንግሊዝ ጠቅላይ ሚኒስትር አወገዙም። ጠቅላይ ሚኒስትሩ የዩናይትድ ኪንግደም ዜግነት ያለው ድምጻዊ ፓንክ ቦብ ቪላን አሳዛኝ የጥላቻ ንግግር በማለት ለእስራኤላውያን ወታደሮች ሞት በማለት አውግዘዋል። የግላስተንበሪ ፌስቲቫል አዘጋጆችም ራፐሩ ቦቢ ቪላን ነጻ ፍልስጤምና ሞት ለእስራኤል መከላከያ ሰራዊት የሚል ዝማሬዎችን ካቀረበ በኋላም አስደንጋጭ ነበርም ብሏል። ሰር ኪር ስታርመር በሰጡት መግለጫ የቡድኑን ትርኢት የቀጥታ ስርጭቱን በተመለከተ መልስ የሚሰጣቸው ጥያቄዎች እንዳሉትም ተናግሯል። በጣም አጸያፊ ናቸው በማለት የተሰራጨው በጣም ጠንካራና አድሏዊ ቋንቋ ላይ ማስጠንቀቂያ መስጠቱም ተናግረዋል። የግላስተንበሪ አዘጋጅ ኤሚሊ ኤቪስ የቦብ ቪላንን ቃል በማውገዝም የጋራ መግለጫ አውጥተዋል። እንደ ፌስቲቫል ሁሉንም አይነት ጦርነትና ሽብርተኝነትን እንቃወማለን፣ ሁሌም የምናምነው በተስፋ አንድነት፣ ሰላምና ፍቅር ነው ሲሉም ተደምጠዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ለቴሌግራፍ እንደገለጹት ለዚህ አይነት አሰቃቂ ጥላቻ ንግግር ምንም አይነት ሰበብ የለም፣ ለእንዲህ አይነት ሰው መድረክ ሊሰጠው እንደማይገባም ተናግሬያለሁ። ይህ ደግሞ ሌሎች ፈጻሚዎች ማስፈራሪያ ወይም ብጥብጥ ለማነሳሳት ነው። በቢቢሲ እነዚህ ትዕይንቶች በቀጥታ እንዴት ሊተላለፉ እንደቻለ ማብራራት አለበት ሲሉም ተናግረዋል።
መቼም ቢሆን ግን ሀቅ ኢንሻአላህ ትወጣለች። የፍልስጤም ወንድሞቻችንም ነፃ ይወጣሉ ኢንሻአላህ። እኛም ዱዓችንን እንቀጥላለን። ትግሉ ቀጥሏል። በእያንዳንዱ በየዓለም ሀገሮች በሞላ ፍሪ ፓለስታይን እየተባለ ይገኛል። ነፃነት ለሙስሊም ወንድሞቻችን ለፍልስጤሞች፣ ፍሪ ፓለስታይን። Hell yeah, from the river to the sea, Palestine must be, will be, inshallah, it will be free.